አለቃዬ የምበላበት ነገር ልትሰጠኝ ትችላለህ? እርቦኛል። አባዬ አባዬ አንተ እዚህ ቦታ ላይ በዚህ ሁኔታ ምንድነው የሆንከው? ልጄ አንተ መጣህልኝ። አባዬ ቀጥታ ከኤርፖርት ነው የመጣሁት። ሹፌሩ የሆነ ቃል ይገዛ ብሎ ነበር የቆምነው እዚህ። ነገር ግን አንተ በዚህ ሁኔታ ሷራ ያለችኝ እኮ ገጠር እንደሄድክ ነበረ። ልጄ ምን ብዬ ልንገርህ? 3 ወር ሆነኝ እንደዚህ መሰቃየት ከጀመርኩ። እየለመንኩ ነው ሆዴን ስሞ ላይ ነበርኩት 3 ወር በሙሉ። ሚስት ከ3 ወር በፊት ነበር ከቤት ያባረረችኝ። ስልክ እየደወልኩ አባዬን አገናኝኝ ብዬ ባልኳት ቁጥር ግን እኮ እሷ ደግሞ ለትንሽ ጊዜ ነው ብለው ገጠር ሄደዋል ነበር የምትለኝ። ልጄ አንተ ወደ ዱባይ ከሄድክ በኋላ ሚስት ባህሪዋ ተቀያየረ። እንዲሁም ከሌላ ወንድ ጋርም ግንኙነት ጀመረች። ይህንን ስለደረስኩባት ነበር ከቤት ያባረረችኝ። ልጄ ማን ነው ደግሞ ይሄ? ከኛ ቤት ውስጥ ደግሞ ምን ይሰራል? አባዬ ጓደኛዬ ነው ይሄ። ጓደኛ? ትከሻሽ ላይ እጁን የሚያስቀምጥ ምን አይነት ጓደኛ ነው? አንቺ ባለትዳር ሆነሽ ልጄ ላይ እየማገጥሽበት ነው እንዴ? ኧረ አይደለም፣ ነገርኩት እኮ ይሄ ጓደኛዬ ነው። ሕፃን ልጅ አይደለሁም። እሺ ህይወትን በደንብ አይቻለሁ። ለሰዓታት በስልክም የምታወሪው ይሄን ልጅ ነው አይደል? ብዙ ጊዜ ሞባይልሽንም ቼክ አድርጌያለሁ። ስጠይቅሽ ሰንጁን እያናገርኩ ነው ትይኛለሽ። ነገር ግን ሳገር ከሚባል ልጅ ጋር ነው የምታወሪው። ይሄ ልጅ ነው አይደል? አዎ ይሄ ነው። እና ምን ታመጣለህ? ለልጄ እውነቱን ነግረዋለሁ፣ አንድ ሳላስቀር። እስቲ እንዴት አድርገህ ነው የምትነግረው? እስቲ ያያለሁ። ቆይ ስልክ ብቻ ይደውል፣ አንድ ባንድ ሳላስቀር ነግረዋለሁ። ስልክ እስኪደውል እዚህ ቤት ስትቆይ አይደል? አሁኑኑ ኮተትን ያዝና ውጣ ከዚህ ቤት። እንዴት ነው የምወጣው? የልጄ ቤት ነው እኮ ይሄ። የልጅህን ደህንነት የምትፈልግ ከሆነ ውልቅ ብለው ውጣ ከዚህ ቤት። ካለበለዚያ በሚዲያ እየተወራ ያለውን ትሰማለህ አይደል? ሚስት ባሏን አርዳ ሬሳውን ቀበረች የሚባል ነገር። ስለ ልጅህ እንደዚህ አይነት ዜና መስማት ካልፈለግ ቶሎ ጥፋ ከዚህ ቤት። ኧረ ተይ፣ በልጄ ላይ እንደዚህ አታድርጊ እባክሽ። አንቺም የፈለግሽውን አድርጊ፣ ምንም አልናገርም። ጥሩ እሺ፣ ኮተትን ያዝና ጥፋ ከዚህ ቤት። ደግሞም እንዳለ የዚህ አካባቢ ጥሩ በቃ ከዚህ ጭንቀትም ተገላገልን። ከዚህ በኋላ ቤት ለመምጣት ምንም አይነት ስጋት አይኖርም። አዎ